የትምህርታችን ርዕስ የእውነተኛ ደስታ ምንጭ የሚል ይሆናል። የዚህ ትምህርት መሰረታዊ ሀሳብ ክርስቲያኖች በዚህ ዘመን ደስታን እንዴት ባለ መንገድ ማግኘት ይችላሉ የሚለውን ጥቂት ሀሳብ አካፍላችኋለሁ። አምላካችን እግዚአብሔር ምስጢሩን ገልጦ እንዲያስተምረን በጎ ፈቃዱ ይሆንልን። መቼም ሁላችን እንደምናውቀው ይህ ዘመን በጣም ከባድ ዘመን ነው። በህይወታችን የሚገጥመን ውጣ ውረድ አለ። እሱ ሌላ በውስጣችን የምንሸከመው መስቀል ነው። የሀገራችን ሁኔታ፣ የዓለምን ሁኔታ በየቀኑ በዜና የምናየው፣ በአይናችን የምንመለከተው፣ በሚዲያዎቻችን የምንመለከታቸው ነገሮች በሙሉ ዝም ብለን እንደ ሰው ብናያቸው በጣም ከአቅም በላይ የሆኑ ልንሸከማቸው የማንችላቸው ጤነኞች ሆነን እንድንኖር የሚፈቅዱ አይደሉም የምናያቸው ነገሮች እና በዚህ ዘመን ክርስቲያን የትኛውን ደስታ ነው ሊያጣጥም የሚችለው የሚለውን በጥቂቱ ለማየት እንሞክራለን። ሁላችንም በልባችን አሁን ስለ የትኛው ደስታ ነው የምንሰማው እንላለን። አንዳንዴ ቤተክርስቲያን መተን ትንሽ እንደ ፔንኪለር ነገር ወስደን መዝሙር ስንዘምር ምናምን እዚህ ወንጌል ስንሰማ ቅዳሴ ስናስቀድስ እንዲህ ጥቂት ጊዜ ብቻ የሆነ ረፍት የሚመስል ነገር እናገኝና ከቤተ ክርስቲያን ከግቢው መውጣት ስንጀምር ተመልሶ ደግሞ ያ ዲፕሬሽን ወደኛ ይመጣል። ተመልሶ ያ ጭንቀት ወደኛ ይመጣል። ተመልሶ ያ ሐዘን ይመጣና ነው ሲከበን ሲያስጨንቀን ይኖራል። እና ክርስቲያኖች በዚህ ህይወት ውስጥ እንዴት ያለ መንገድ ነው መከተል ያለባቸው? ይህ ደስታ የት ያለ ደስታ ነው? በምን የሚገኝ ደስታ ነው የሚለውን ማወቅ አለባቸው። ዓለማችን ስለ ደስታ የምትናገረው ሁላችን እንደምናውቀው ደስታን ለማግኘት የምትፈልግ ከሆነ በጣም ራስ ወዳድ መሆን አለብህ፣ ብቻህን መኖር አለብህ። እንደውም አንድ ፈላስፋ ምን ይላል? በዚህ ዓለም ላይ ማደግና ደስታን ማጣጣም እንድትችል ከፈለክ ዝም ብለህ ብቻቸውን የሚያድጉ ቅርንጫፍ የሌላቸውን ዛፎች ተመልከታቸው ይላል። ቅርንጫፍ የሌላቸው ዛፎች ቅርንጫፍ የላቸውም፣ ግን በጣም ወደ ላይ ሲወጡ ታያቸዋለህ። ቅርንጫፍ የሚሸከሙ ዛፎች ደግሞ ቁመታቸው ወደ ላይ አያድግም፣ ወደ ጎን ሲሰፉ ትመለከታቸዋለህ። እና ለማደግ የምትፈልግ ከሆነ ብቻህን መሆን አለብህ ነው የሚለው ዓለም። እና በዚህ ዓለም ላይ በጣም ራስ ወዳዶች የበረከቱት ለማደግ ሲሉ በሰዎች ደም ላይ ሲቆሙ ርኅራኄ የማይሰማቸው ሰዎችን የምንመለከተው ደስታን የሚፈልጉበት መንገድ የተሳሳተ መንገድ ስለሆነ ነው። ደስታ ማለት አንዳንድ ሰዎች የሚያስቡት በዚህ ምድር ላይ ገንዘብ አግኝቶ ሀብታም ሆኖ ምናምን ኑሮ መስርቶ በጣም ጥሩ ቤት፣ ጥሩ መኪና መንዳት፣ ጥሩ መብላት፣ ጥሩ መልበስ፣ ጥሩ የአየር ሁኔታ ያለበት መኖር አድርገው ያስባል። እንደዚህ አይነት ነገሮች ብቻቸውን ደስታ እንደማያመጡ የምታውቁት እናንተ እንኳ በምትኖሩበት ዓለም በጣም ሌክጀር ላይፍ በጣም ድልቅቅ ያለ ኑሮ የሚኖሩ ሰዎችን ብትመለከቷቸው ከኢትዮጵያዊነት ውጭ ያሉትን ለመዝናናት የሚጮሁባቸው ቦታዎች አሉ። እኔ ሄጄ አይቻቸው ከፍለው ጮሆ ይወጣሉ ማለት ነው። ብር ከፍለው ማለት ረፍት ከማጣታቸው የተነሳ ገንዘብ የውስጥ ረፍት አያመጣም። በዚህ ዓለም ላይ ያለ ምቾትና ተድላ ደስታ፣ እርካታ፣ በአጠቃላይ ውሳጣዊና እውነተኛ ደስታ ወደ ውስጣችን ሊያመጣ አይችልም። ግን እነ ቅዱስ ጊዮርጊስ በማንኮራኩር እንደ ስንዴ እየተፈጩ ያጣጣሙት ደስታ የቱ ነው? የቱ ነው? መከራ እየተቀበሉ ለክርስቶስ በዚህ ምድር ላይ ቅድም እንደሰማነው መዝሙሩን በዚህ ምድር ላይ ለክርስቶስ መከራ እየተቀበሉ በፊታቸው ሰይፍ እያለፈባቸው ያጣጣሙት ደስታ የቱ ነው? እየራባቸው ያጣጣሙት ደስታ የቱ ነው? ይህ ደስታ የቱ ነው? ይህን ደስታ ነው ክርስቲያን በደንብ ማወቅ ያለበት። በዚህ ደስታ ነው ሁልጊዜ ልቡ ረፍት እያገኘ እንዲኖር እድል መስጠት ያለበት እና ይህን ደስታ ቢያንስ በትንሹ አንድ 5 ነጥቦችን እነግራቸዋለሁ። ከዛ አስቀድሞ ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ምዕመናን ሲጽፍላቸው ምን ይላል? ወደ ፊልጵስዩስ ሰዎች ምዕራፍ 4ን ስትመለከቱ ሁልጊዜ በጌታ ደስ ይበላችሁ ይላል። እስቲ ቃሉን በሉት፣ ሁልጊዜ በሉ እስቲ። በጌታ ደስ ይበላችሁ። መቼ መቼ? ሁልጊዜ። ስታገኝም ስታጣም፣ ስታለቅስም ስትስቅም፣ ስትሰደድም በሀገር ስትኖርም፣ ሲመችህም ሳይመችህም ሁልጊዜ ሁልጊዜ በማን? በጌታ በእግዚአብሔር ደስ ይበላቸው። በየትኛውም ሰዓት የማናጣው እግዚአብሔር፣ አባቶቻችን ሰማዕታቱ በመከራቸው ውስጥ የሚመለከቱት እግዚአብሔር በእርሱ ሁልጊዜ ደስ ይበላቸው፣ ሁልጊዜ ከእርሱ ጋር በደስታ ኑሩ ነው የሚለን ቅዱስ ጳውሎስ። እና ዛሬ ይህን ደስታ ነው ጥቂት የምናየው። ከዛ አስቀድሞ የእመቤታችን የቅድስት ድንግል ማርያምን ሕይወት ተመልከቱ። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ወደ እርሷ መጥቶ ምን ይላታል? ተፈሥሒ ፍሥሕት፣ ደስተኛይቱ ሆይ ደስ ይበልሽ። እስቲ በሉ ደስተኛይቱ ሆይ በሉ እስቲ ደስ ይበልሽ። አሁን ደስታን እየሰጣት ብቻ አይደለም፣ መጀመሪያም ደስተኛ ነበረች። ደስተኛይቱ ሆይ ደስ ይበልሽ ይላታል።
ድንግል ማርያም ደስተኛ እንደነበረች ይነግረናል። የእመቤታችን የቅድስት ድንግል ማርያምን ሕይወት ስንመለከት ከልጅነቷ ጀምሮ የኖረችው አኗኗር በጣም ከባድ ነው። ስትወለድ ቤተሰቦቿ ቢያንስ የሚወልዱበት ስፍራ የሌላቸው ምስኪኖች ናቸው። አራስ ጥሪ የሚያመጣላት እንኳን ያልነበራት እናት ሐና የምትባል ነበረቻት። የተወለደችው አንድ ተራራ ላይ ነው። እናቷ እሷን ስትወልዳት በደስታ አይደለም የወለደቻት፣ እያለቀሰች የምትስቅ ልጅ ነው የወለደችው፣ ሐዘንና ያጣጣመችው። ግን እመቤታችን ከዚህ ጊዜ ጀምሮ ያደገችው ቤተ መቅደስ ውስጥ ነው። አንድ ቀን ድንግል ማርያም፣ ሴቶች ልብ ብላችሁ ስሙኝ፣ አንድ ቀን እመቤታችን ቅድስት ድንግል ማርያም ያማራትን ለብሳ አታውቅም። አንድ ቀን እመቤታችን ያማራትን በልታ አታውቅም። አንድ ቀን እመቤታችን ቅድስት ድንግል ማርያም ድምጿን ከፍ አድርጋ እንኳን ስቃ አታውቅም። ታውቃላችሁ? ግን ደስተኛ ነበረች። ደስተኛ ድንግል ማርያም አንድ ቀን ለእግሯ ጫማ አድርጋ አታውቅም። የኖረችው ባዶ እግሯን ነው። ታምረ ማርያማችን እመቤታችንን ለተጠማ ውሻ በወርቅ ጫማዋ ውሃ እንዳጠጣች ይነግረናል አይደለም? ይሄ የወርቅ ጫማ የሚለው የወርቅ ጫማ እመቤታችን አድርጋ እንዳይመስላችሁ። የወርቅ ጫማ የሚለው ንጹሕ ልቧን ለመግለጥ ነው። ጫማ ልብ ነው፣ ወርቅ ደግሞ ንጽሕና ነው። የተፈተነ ልብን ያላት ሴቶች፣ አሁን በገጠር የኖራችሁ ሴቶች፣ በገጠሪቱ ኢትዮጵያ የኖራችሁ ሴቶች ውሃ ለመቅዳት ወንዝ ወርዳችሁ በእንስራ ውሃ ቀድታችሁ አፋፉ ድረስ ሞልታችሁት ውሃ ተሸክማችሁ ስትጓዙ የፈለገ ደግ ብትሆኑ መንገድ ላይ አንድ ሰው ውሃ ጠማኝ ቢል አትሰጡትም። ወንዙን ታሳዩታላችሁ እንጂ አይደለም እንዴ? ለምን ነው የማትሰጡት? ይጎላል። ጎበዝ። ውሃው ከእንስራው ላይ ከጎደለ ቦጭ እያለ እየጎደለ ቤት ውሃው ስለማይደርስላት ሴቲቱ ውሃ አትሰጠውም፣ ወደ ወንዝ ነው የምታሳየው። እመቤታችን ግን ለሰው አይደለም። ተመልከቱ፣ ከቀዳችው ውሃ ለውሻ መስጠት የሚችል ልብ የነበራት እናት ናት ለማለት እንጂ ድንግል ማርያም ጫማም አድርጋ አታውቅም። ግን ደስተኛ ነበረች እመቤታችን። ደስተኛ እመቤታችን ከሱፐር ማርኬት አማርጣ ገዝታ በልታ አታውቅም። የሰማይ መናን የተመገበችው ፋኑኤል መገባት አንድ ቀን ይሄኛው ምግብ ለዛሬ ቅርብኝና ይሄን ልብላ ብላ አታውቅም። ግን እመቤታችን ደስተኛ ነበረች። ይሄ ደስታ ምንድን ነው ክርስቲያኖች? ይህ ደስታ ማለት በዚህ ምድር ላይ የሚያስፈልገንን ለስጋ የሚያስፈልገንን ነገር ባናገኝ እንኳን ልናጣጥመው የምንችለው ደስታ መልአኩ መልሶታል። እመቤታችን ቅድስት ድንግል ማርያምን ደስተኛይቱ ሆይ ደስ ይበልሽ ካለ በኋላ እግዚአብሔር ምስሌኪ፣ እግዚአብሔር ከአንቺ ጋር ነውና። ማን ከአንቺ ጋር ነውና? የድንግል ማርያም ደስታዋ እግዚአብሔር ከእርሷ ጋር ስለሆነ ነው። በጣም የሚገርመው ግን እመቤታችን እግዚአብሔር ከእርሷ ጋር ብቻ አይደለም የነበረው፣ እርሷም ከእግዚአብሔር ጋር ነበረች። አሁን ጥያቄው ይሄ ነው። እግዚአብሔር ከእኛ ጋር ነው፣ እኛ ከእግዚአብሔር ጋር ነን ወይ? በስራችን ከእግዚአብሔር ጋር ነን ወይ? ውጪ በሚገጥመን ፈተና እግዚአብሔርን ከፊታችን እናስቀድመዋለን ወይ? ይህንም ብቻዬን አልቋቋመውም፣ አንተ ከኔ ጋር መሆን አለብህ፣ እኔም ከአንተ ጋር መሆን አለብኝ ብለን ከእርሱ ጋር እንሆናለን ወይ? ብዙዎቻችን ዓለማትን የምንጋፋው ብቻችንን ነው። ይህን ተራራ ብቻችንን። ለዚህ ነው ከአቅማችን በላይ ሲሆን ምንም እንደሌለን ተስፋ የምንቆርጠው። በሚያልፉ ጉዳዮች ራሳችንን የምንሰብረው ያለ እግዚአብሔር ዝም ብለን ብቻችንን ይህን ዓለም ስለምንታገለው ነው። ስናገኝም ያለ እግዚአብሔር ነው ደስ የሚለን፣ ሲሞላልን፣ ሲጎልብንም ያለ እግዚአብሔር ነው የምናዝነው። ለዚህ ነው ክርስቲያኖች የምንጎዳው። ክርስቲያን ሁልጊዜ ከእግዚአብሔር ጋር ራሱን ማኖር የሚገባው ነው። ለምን? በመከራ ውስጥ እንኳ ቢሆን፣ በለቅሶ ውስጥ እንኳ ቢሆን ደስታን ማየት እንዲችሉ፣ የውስጥ ደስታ፣ ከእግዚአብሔር የሚገኘውን ደስታ፣ ማንም የማይነጥቀውን ደስታ፣ የዚህ ዓለም ችግር የማይነጥቀው ደስታ፣ ይህ እግዚአብሔር ደስታ ይባላል። እግዚአብሔር ደስታ የትምህርታችን ማዕከል የምናደርገው መጽሐፍ ቅዱሳችን ላይ የዮሐንስ ወንጌል ምዕራፍ 20 ላይ ያለ ታሪክ ነው። እዚያ ላይ 5 ነጥቦች ተቀምጠዋል። ለቤተ ክርስቲያን የተሰጡ ደስታዎች ናቸው። በየትኛውም ሁኔታ ቤተ ክርስቲያን እግዚአብሔርን የምታመሰግንባቸው፣ ምዕመናንን በደስታ የምትሞላባቸው። ሐዋርያት ጌታችን እንደተሰቀለ አንዳንዶቹ መከራውን በዓይናቸው ተመልክተዋል፣ አንዳንዶቹ ደግሞ በጆሮአቸው ሰምተዋል፣ ፈርተው ሸሽተው እና ድንገት አንድ ቤት ውስጥ በራቸውን ዘግተው ደጆቻቸውን ዘግተው አይሁድን ስለፈሩ ይላል መጽሐፍ፣ ደጆቻቸውን ዘግተው ሳለ ድንገት በተዘጋ በር ክርስቶስ ተነስቶ በመካከላቸው ተገኘ። ሰላም ለእናንተ ይሁን አላቸው። ያን ጊዜ ምትሃት መሰላቸው ይላል መጽሐፍ ቅዱስ። ክርስቶስ ዳሱኝ አላቸው፣ ዳሰሱት። ጎኑን ሲዳስሱት ጌታን ባዩ ጊዜ ደስ አላቸው ይላል መጽሐፍ። አልበሉም አልጠጡም። 3 ቀን 3 ሌሊት አልበሉም አልጠጡም። እነዚህ ደቀ መዛሙርት ፍርሃታቸው ምን ነበር ብትሉኝ፣ የክርስቶስ ደቀ መዛሙርት በመሆናቸው ብቻ።
በጌታ ላይ የደረሰበትን ጭካኔ አይተዋል። የሰው ልጆች ጭካኔ፣ ሰይጣን የሰው ልጅ ጭካኔ የታደረሰው ብትሉኝ መጀመሪያ በአዳም በኩል ከገነት በለስን በማድማት የጀመረው ጭካኔ አምላኩን በመስቀል እንዲደመደም አደረገው ሰይጣን። እንደዚህ ነው ክርስቲያን ጭካኔ መለማመድ የሌለበት። ጭካኔ ያድጋል፣ አውሬ ያደርጋል። በጣም ከባድ ነው። በትንሹ ከተለማመድ ነው በትልቁ ችግር የለብንም። ለዚህ ነው ትልልቅ አይታችኋል። አንዳንድ ጊዜ በውጭ ዓለም ራሱ አንዳንድ ኢትዮጵያውያን የሚሰሩትን አይታችኋል። ነውር ማለት ነው። በዜና የምንመለከተው ገንዘብ ለማግኘት ምናልባት የአንድ ዓመት በጀት ሊሆን ይችላል የሚሸፍንላት ወይም የሚሸፍንለት። የአንድ ዓመት በጀት ለማግኘት አንድ ምስኪን ኢትዮጵያ አምጥታ ታሳርዳለች በአደባባይ። ምንድን ነው ብትሉኝ ተመልከቱ። ትንንሽ ጭካኔዎች ስንለማመድ ያድጋል። ያለ እግዚአብሔር ከሆንን እንዲህ አይነት ነገሮች ያድጋሉ። ርኅራኄ የሌለን እንሆናለን። ርኅራኄ የሌለን ሐዋርያት ፈርተዋል። በጌታ ላይ የደረሰው መከራ በእኛ ላይ ቢደርስስ? እሱ ያስተናግደው ችንካር የኛ የትኛው መዳፋችን ነው የሚያስተናግደው? እርሱ የተገረፈበት የጀርባው ላይ ያለው ጅራፍ፣ ይሄ ጅራፍ ዝም ብሎ ገመድ እንዳይመስላችሁ፣ ጫፍ ጫፉ ላይ አሎሎ ብረት ያለው ነው። ስጋውን እየበጨቀ የሚነሳ ጅራፍ ነው። ይህን ጅራፍ የትኛው ትከሻችን ነው የሚያስተናግደው? እንዲህ የሚል ፍርሃት ነበራቸው። ግን ሐዋርያት የዘጉት በር አናጺ የሰራው በር ነው። ሊያስጥላቸው የሚችል በር አይደለም። ስለዚህ ነው ተመልከቱ፣ ክርስቶስ ምን አለ? በሩ እኔ ነኝ፣ በሩ እኔ ነኝ። የምንጠለልበት መለኮታዊ በር፣ የምንድንበት እውነተኛ በር ነው። በእኔ የሚገባ እርሱ ይድናል ነው ያለን አምላካችን። እና ጌታችን እነሱ ያን በር ዘግተው ድንገት ሲገባ ምትሃት መሰላቸው። ለምንድን መሰላቸው? አልጎለመሱም፣ ገና አላደጉም። ትምህርት ተምረዋል፣ ሰምተዋል። ግን ገና 3 ዓመት ከ3 ወር ክርስቶስ አስተምሯቸዋል። ነገር ግን በጸጋ ስላልጎለመሱ ያስተማራቸው ትምህርት አልገባቸውም። 3 ዓመት ከ3 ወር ተምረው ያስተማራቸው አምላክ እንኳን ማን እንደሆነ በትክክል አልተረዱትም ነበር። በተዘጋ ማህፀን ድንግልና ጠብቆ የተወለደ ጌታ እንደሆነ አላወቁም። በተዘጋ መቃብር ክፈቱልኝ ሲል የሚነሳ አምላክ እንደሆነ አላወቁም። መለኮት የተዋሃደው ሥጋ እንደሆነ አላወቁም። የሲኦል መክፈቻ በእጁ ያለው እንደሆነ አልተረዱም። ዳሱኝ ያላቸው ሲዳስሱት ቁስሉን አዩት። ያን ጊዜ ጌታን ባዩ ጊዜ ደስ አላቸው ይላል። ከዚያ በኋላ ምን አላቸው ጌታ? ሰላም ለእናንተ ይሁን አለ። እንዲዳስሱት ፈቀደና እፍ አለባቸው፣ መንፈስ ቅዱስንም ተቀበሉ። እፍ አለባቸው፣ መንፈስ ቅዱስንም ተቀበሉ ይልና ከዚያ ምን አለ? እኔ አባቴ እንደላከኝ እናንተን ደግሞ እኔ ልካቸዋለሁ አለና ቀጥሎ ምን አለ? በምድር ላይ ኃጢአቱን የያዛችሁበት በሰማይ ተይዞበታል፣ በምድር ኃጢአቱን ይቅር ያላችሁት በሰማይ ይቀርለታል አላቸው። እነዚህን 5 ነጥቦች ነው ባጭሩ ማስቀምጥላችሁ። የክርስቲያኖች ጥልቅ ደስታ የማይወሰዱ ሁልጊዜ አሉ። የመጀመሪያው ምንድን ነው? የእውነተኛ ደስታ ምንጭ ብትሉኝ ሰላም። እስቲ ሰላም በሉ። ሰላም። የሰላምን ዋጋ የምታውቁት አሁን በእርግጠኝነት ይሄ አሁን ትንሽ አየሩ ከበድ ሲል ይመስለኛል። አሁን እዚህም ራሴ ሳጠናው አየሩ ከበድ ሲል ባልና ሚስቶች ሊስማሙ የሚችሉ አይመስለኝም። ያነጫንጫል አየሩ ራሱ። አንዳንዱ ኤሲ ይፈልጋል፣ አንዳንዱ ደግሞ እንዲዘጋለት ይፈልጋል። ራሴን ያመኛል ዝግ ይላል። እኔ ደግሞ ሙቀቱ እንዴት ችለዋለሁ? በቃ ሰው እኮ ይጋጫል። እና እንደዚህ አይነት ሁኔታ ላይ ሰላም ቀላል ነገር ነው እንዴ እንላለን። ትልቁን ጠልትተ ነው ማለት ነው። ምንድን ነው እግዚአብሔር ለቤተ ክርስቲያን የሰጣት የደስታዋ ምንጭ ብትሉኝ ሰላም። በጦርነት መካከል የምታውጀው ሰላም። በቤተ ክርስቲያን ታሪክ ቤተ ክርስቲያን በክበበ ምድር ከመሬት በታች ነገስታት ጨክነውባት ከመሬት በታች ያሳለፈችበት ወደ 200 ዓመት አካባቢ አለ። ምድር ላይ ቤተ ክርስቲያን መትከል እንዳትችል ከልክለዋት፣ ልጆቿን እያሰቃዩባት፣ አንዳንዶቹን በሕይወተ ሥጋ እያሉ ልብሳቸውን አውልቀው ራቁታቸውን እንደ ሥጋ በብረት ምጣድ ላይ ጠብሰዋቸዋል። ክርስቲያኖች በመሆናቸው ሕፃናቶቻቸው አይናቸው እያየ እናቶቻቸው ሕፃናቶቻቸውን ነጥቀው የፍላሃ ውስጥ እየከተቱ አሰቃይተውባቸዋል። ክርስቲያኖች በመሆናቸው እዚህ ውስጥ የምናጣጥመው ደስታ አለ። ክርስቲያኖች አለ። ይሄ ደስታ የእግዚአብሔር ደስታ ይባላል። አያቸው፣ የእግዚአብሔር ደስታ አስደናቂ ሰላም። ይሄ ሰላም ምንድን ነው? ሰላም ለእናንተ ይሁን አለ። ሰላም ለእናንተ ይሁን ማለት ክርስቶስ ለእናንተ ይሁን ማለት ነው። ሐዋርያው ሰላማችን እርሱ ነውና ይላል። የቤተ ክርስቲያን ማዕከሏ ክርስቶስ ነው። ክርስቶስ ማዕከሉ የሆነለት ክርስቲያን የሚኖረው በሰላም ነው። መድኃኒዓለም በሰላም እንድንኖር ይርዳል። አለን ሰላም። ክርስቶስ ውስጣችን ካለ ሰላም የትም ብንኖር የትም
ቤተ ክርስቲያን እንዳልኳችሁ ከመሬት በታች በነበረችበት ዘመን ያልተነጠቀችው ሰላም። በቅዳሴ ጊዜ አስተውላችሁ ከሆነ ካህኑ እናንተን ወክሎ በመንበሩ መሃል እናንተና መንበሩ መሃል ይቆማል። እናንተን ወክሎ ፊቱን ወደ መንበሩ አዙሮ ይጸልያል፣ ወደ እግዚአብሔር መልእክት ያደርሳል። ክርስቶስን ወክሎ ፊቱን ወደ እናንተ አዙሮ ሰላም ለኩልክሙ፣ ሰላም ለሁላችሁ ይሁን። በቅዳሴ ስንት ጊዜ ያሰማናል። ይሄ ቤተክርስቲያን አብሯት የሚኖር የክርስቶስ ሰላም ነው። አብሯት የሚኖር ቤተክርስቲያን አዋጇ የሰላም ነው። ከሰላም ውጪ ምንም። ምክንያቱም ሰላም ማን ነው? ክርስቶስ። ሌላ መልእክት የላትም ቤተክርስቲያን። ሰላም ለእናንተ ይሁን። ሰላም ለእናንተ ይሁን ማለት ምን ማለት ነው? እርስ በርሳችሁ ሰላም ሁኑ። እስቲ እርስ በርሳችሁ ሰላም ሁኑ በሉ። በደንብ በሉ። እርስ በርሳችሁ ሰላም ሁኑ ማለት በክርስቶስ መልክ ተያዩ ማለት ነው። እህቴ የትም ትወለድ ያንቺ ጓደኛ፣ የትም ትወለድ፣ ምንም አይነት ቋንቋ ትናገር፣ በጥምቀት የተወለደች ከሆነች በእሷ ውስጥ የምታየው ክርስቶስን ነው። ክርስቶስን በአካል ልናየው አንችልም። ምናየው በወንድሞቻችንና በእህቶቻችን ውስጥ ነው። ሰላም ይሰማናል ስናይ፣ እርስ በርሳችን ስንተያይ ሰላም። ለምን? ደስታችን እንዳይነጠቅብን፣ ደስታችን እንዳይነጠቅ፣ በልባችን ቅንዓት ተክሎ በቀል እንዳያበቅል ይህ ሰላም በልባችን እንዲያብብ። ለምን? ደስተኞች እንድንሆን። ያኔ ነው ክርስቶስ ደስታውን የሚያመጣው። ሰላም በቃ እግዚአብሔርም ሀበነ ሰላመከ፣ አንተ ሰላምን ስጠን። ሁልጊዜ ማለት ያለብን ሰላምን ስጠን። ያንተ ሰላም ነው እኔ ሊያረጋጋኝ የሚችለው። ያንተ ሰላም ነው ለእኔ ረፍት ሊሰጠኝ የሚችለው። ዓለም ረፍት መስጠት አትችልም፣ የላትም። እውቀቷ ሰላም አይሰጥም፣ ስልጣኔዋ ሰላም አይሰጥም፣ እድገቷ ሰላም አይሰጥም። ዓለም አንተ ነህ የኔ ሰላም። ሰላም ስትሰጠኝ ደስተኛ ሆናለሁ። ከዚህ እግዚአብሔርን መጠየቅ ያለባችሁ ነገር ምንድን ነው? ሰላም በልቤ አርግልኝ እግዚአብሔር ሆይ። በቃ የምስጋና አምላክ ነህ አንተ። ግባ ምስጋና እንድሰጥህ። የሰላም አምላክ ነህ። ግባ ወደ ውስጤ፣ ወደ ልቤ። አንተ ስትገባ ደስታ ይመጣል። አለቀ፣ ይመጣል። ሁለተኛው አምላካችን ለቤተ ክርስቲያን የሰጠው የደስታችን ምንጭ ምንድን ነው ብትሉኝ፣ መዳሰስን ሰጠ። እስቲ መዳሰስን ሰጠ በሉ። ክርስቶስ በቤተ ክርስቲያናችን ይዳሰሳል። ታውቃላችሁ? ይዳሰሳል። ክርስቶስ በቤተ ክርስቲያናችን በመልክዓ ኅብስት ይታያል፣ በአካለ ኅብስት ይዳሰሳል። ካህኑ ይዳስሰዋል። ክርስቶስን ቀድሶ ሲወጣ ሁልጊዜ አይታችሁ ከሆነ ካህኑ እጁን ነው የሚያሳልመን። ይሄ እጅ በክርስቶስ ደም የተነከረ እጅ ነው። ክርስቶስን ያገኘ እጅ ነው። ክርስቶስን የዳሰሰ እጅ ነው። እኛን ሲያስመን እጃችንን የዳሰስኩትን አምላክ ናና ዳሰው እያለ ነው። እሱን ከመዳሰስ በላይ ምን ደስታ አለ? ወጣቶች ወንድሞቼ፣ እሱን ከመዳሰስ በላይ ምን ደስታ አለ? ያንተ ወንድም ያንተ ጓደኛ ከኢትዮጵያ መጥቶ ሰራለሁ ለወጣለሁ ብሎ ሺሻ ቤት ውስጥ ገብቶ የሺሻ ዕቃ ይዞ እጁ ረክሶበት አካሉን አርክሶ ይኖራል። አንተ እግዚአብሔርን ከመዳሰስ የሚበልጥ ምን ደስታ አለ? ሕይወትን የሚጠብቅ ደስታ፣ የሕይወትን የሚጠብቅ ደስታ መዳሰስ ነው። ቤተ ክርስቲያን መጥተን እንደዚህ ተቀምጠን ወንጌል ስንሰማ ተመልከቱ። በነገራችን ላይ አሁን ይሄ አዳራሽ ነው፣ ባዶ አዳራሽ ነው፣ ምንም የለውም። ይሄ አዳራሽ ነው። በእምነት የማይመስሉንም ሰዎች ናቸው። ግን በጣም የሚገርመው እግዚአብሔር ደግነቱን ተመልከቱ። ብፁዕ አባታችንን መካከላችን አስቀመጠ። መጽሐፍ ቅዱስ የቤተክርስቲያናችንን ትውፊት ጳጳስ የክርስቶስ መልክ ነው ይላል። እስቲ በሉ ጳጳስ በሉ እስቲ። የክርስቶስ መልክ ነው። አሁን እንዲህ ብላችሁ ብፁዕ አባታችን ስላሉ አይደለም፣ የቤተ ክርስቲያን ትምህርት ነው። ጳጳስ የክርስቶስ መልክ ነው። ክርስቶስ ከሐዋርያት ጋር ያንን የአልዓዛርን ቤት መቅደስ እንዳደረገው እግዚአብሔር መቅደስ የላቸውም እንዳይልን ብፁዕ አባታችንን መካከላችን አስቀምጦ ይህን ባዶ አዳራሽ መቅደስ አድርጎልናል። ስሙ የተመሰገነ ይሁን። ከዚህ ደስታ የሚበልጣለ ተመልከቱ። ይሄ ደስታ እርሱን መዳሰስ፣ እርሱን የሰጠን ይህን ነው። እጆቻችን ሊዳሰሱት ሴቶች፣ ያቺ ደም ይፈሳት የነበረችውን ሴት አታስታውሱ? 12 ዓመት ደም ይፈሳት የነበረችው ሴት እኔ የክርስቶስን የቀሚሱን ጫፍ ብነካ ብላ ነው ስትታገል የነበረው። ብነካ፣ በእምነት ብነካ ነው ተመልከቱ እያለች ያለችው። በእምነት ለመንካት የቀሚሱን ጫፍ እና ተጋፍታ እዚያ ግፊያ ጫፉን ቀሚሱን ስትነካው ኃይል ከኔ ወጥቷል፣ ማን የነካኝ አለ ክርስቶስ። የነካው ጠፍቶት አይደለም፣ ግፊያ ነው። ሁሉም እኮ ሲጋፋው ነበረ። ይቺ ሴት ግን የነካችበት መንገድ ልዩ ነው። ቤተ ክርስቲያን ስትመጡ በእምነት ዳሱት እግዚአብሔር።
ስትመጡ ካህናቶቻችሁ ፊታችሁ ሲቆሙ የክርስቶስን መስቀል ይዞ ሲቆሙ ምንም መምሬ ገሌ ነው እንዳትሉ፣ አውቀዋለሁ እንዳትሉ። እዚህ ጋር ካህኑን የሚያቆምልሽ ላንቺ ክርስቶስ ነው። ክርስቶስን መዳሰስ ነው በእምነት። ይሄ ነው ውስጣችን የሚገባ ደስታ የሚያመጣው። ይሄ ነው። ሶስተኛ ክርስቶስ ለቤተ ክርስቲያን አዲስ አካል ሰጠ። እስቲ አዲስ አካል ሰጠ በሉ። ደቀ መዛሙርቱን ምን አላቸው መሰላችሁ? እፍ አለባቸው ይላል እና መንፈስ ቅዱስን ተቀበሉ ይላል። ደቀ መዛሙርቱ መንፈስ ቅዱስን የተቀበሉት በበዓለ ሀምሳ ነው፣ በበዓለ ጰራቅሊጦስ ነው። ከበዓለ ጰራቅሊጦስ በፊት መንፈስ ቅዱስን የተቀበለች እመቤታችን ቅድስት ድንግል ማርያም ብቻ ናት። ማንም የለም። የመንፈስ ቅዱስ ርደት የጀመረው የቤተክርስቲያን ልደት የምንለው መንፈስ ቅዱስ በሐዋርያት ላይ ከወረደ በኋላ። ስለዚህ መንፈስ ቅዱስን ተቀበሉ የሚለው ቃል፣ ጌታችን እፍ አለባቸው የሚለው ቃል ሁለቱ በተያዙ ናቸው። እፍ አለባቸው የሚለው እኔ እግዚአብሔር ነኝ እያላቸው። ትላንትና አባታችሁን አዳም ከአፈር አበጃጅቼ የውስጥ ትንፋስ እፍ ብዬ አዲስ አካል የሰጠሁት እኔ ነኝ። አሁን አዳም ተመልሶ ቢሞትና መቃብር ቢበላው፣ አዳምን መቃብር ቢበላው፣ ሞት ወደ አፈርነት ቢለውጠው፣ ቢሰለጥንበት፣ ወደዚያ ወደ ወረደበት መቃብር ወርጄ እንደገና በአዲስ አካል እንዲነሳ አዲሱን አካል የሰጠሁት እኔ ነኝ። የኛ አካል አሁን የክርስቶስ ነው። እስቲ የክርስቶስ ነው በሉ። አካላችን የእርሱ ነው። ከዚህ በላይ ምን ደስታ አለ? የእርሱ አካል ከመሆን በላይ አዲስ አካል ነው። ሞት የማያሸንፈው አካል ነው። የማያረጅ አካል ነው። ዓለም የማትውጠው አካል ነው። አየህ፣ ይሄ አካልህ የክርስቶስ አካል እንደሆነ ከገባህ የሚቀመጥበትን ትመርጣለህ፣ የሚያወራውን ትመርጣለህ፣ የሚናገረውን፣ የሚበላውን፣ የሚጠጣውን እያንዳንዱ። ለምን? አካሌ ክርስቶስ ነው። ክርስቶስ አልባሌ ስፍራ አልተቀመጠም። ክርስቶስ አልባሌ ንግግር ለስም አጠራሩ ክብር ይግባውና አልተናገርም በዚህ ምድር ላይ። ክርስቶስ በዚህ ምድር ላይ የቆሰለ ሲያከማየ ነው እንጂ ሰው አላቆሰለም። አዲስ አካል እንዳትረሳ። ይሄ አካል ያንተ አይደለም። ይሄ አካል በጥምቀት ከተዋጀ በኋላ ክርስቶስን የለበሰ አካል ነው። ክርስቶስን የለበሰ አካል ሊኖር የሚገባው ከእግዚአብሔር ጋር ነው። ደስታችን እሱ ነው። ደስታችን ባንለብስ የብርሃን ልብስ ከውስጥ የለበስን እኛ፣ እግዚአብሔር ስሙ የተመሰገነ ይሁን። የሚያብረቀርቅ ብርሃን፣ የክርስቶስን ብርሃን የለበስንን በዚህ ምድር ላይ የሚያምረን ባንለብስ፣ በዚህ ምድር ላይ እኛ በአማረ ሽቱ ማጌጥ ባንችል፣ በአማረ ሽቱ መዓዛችንን ለዓለም ማወድ ባንችል፣ ቅዱስ ጳውሎስ እንደተናገረ እኛ የክርስቶስ መዓዛ ነን እንዳለ የክርስቶስ ልዩ መዓዛ አለን፣ በሜሮን በኩል ያገኘ ነው። ከዚህ በላይ ደስታ የለም ወዳጆች፣ የለም። ከዚህ በላይ የለም። እናንተን ተከትሎ የመጣው አካሉ ስለሆናችሁ ነው። እግዚአብሔር የተሰደዳችሁበት መጥቶ ለማጽናናት እንዲህ ባለ መንገድ የሰበሰባችሁ አካሉን ነው። አካሉን የማይረሳ ጌታ የእናንተ ራስ ነው። ስሙ የተመሰገነ ይሁን። እናንተ የእርሱ ብልቶች ናቸው። ይሄ ነው የእኛ ደስታ። ይሄ ነው። ኢየሩሳሌም ሆይ እግዚአብሔር ረስቶኛል ትያለሽ፣ በውኑ እናት ልጇን ትረሳ ዘንድ ይቻላታልን? ይልና አዎ አለ። እናት ልጇን ትረሳለች አለ። እኔ ግን በመዳፌ ቀርጬሻለሁ። እዚህ መዳፉ ላይ ነው ያለነው። በቃ ደስታችን ይሄ ነው። ሌላው ጭማሪ ነው። ከሞላልን እሰየው፣ ከተሳካልን እሰየው። ግን ጭማሪ ነው እሱ። ይሄ ነው የክርስቲያን ደስታ፣ የእርሱ አካል መሆን። አራተኛው ተልእኮን ሰጠ ለቤተ ክርስቲያን። እስቲ ተልእኮ ሰጠ በሉ። ምን አለ ጌታችን ደቀ መዛሙርቱን? በከመ ፈነወኒ አብ ከማሁ አነኒ ፈንወክሙ። አባቴ አብ እንደላከኝ እኔ ደግሞ እናንተን እልካችኋለሁ አለ። አባቴ አብ እንደላከኝ እኔ እናንተን እልካችኋለሁ። አባቱ ምን ብሎ ነው የላከው? አባቱ ውረድ፣ ተወለድ፣ ተሰቀልና አድን ነው ያለው። ይገርማችኋል። ጌታችን በባህሪ የሚተካከለው በመልክ የሚመስለው አባቱን እኛን ለማዳን ራሱን ካዘጋጀ በኋላ የዮሐንስ ወንጌል ምዕራፍ 17 ላይ ልክ እንደ መልካም ታማኝ ሰራተኛ ለእግዚአብሔር አብ ሪፖርት የሚያቀርብ መስሎ እናየዋለን። ግብረ ዘወሀብ ከእኔ ፈጸምኩ። አባት ሆይ የማደርገውን ይኸው የሰጠኝን ስራ ፈጽሜ በምድር ላይ ያከበርኩ። አባ ሰባህኒ በስብሐቲከ፣ በአንተ ዘንድ ባለ የባህሪ ምስጋና አመስግነኝ። ይኸው ሰርቻለሁ። ምን ሰጠን እግዚአብሔር ለእኛ ለክርስቲያኖች? ተልእኮ። ምን አይነት ተልእኮ? የእግዚአብሔርን መንግስት ማስፋት። ይኸው መንግስቱን እያሰፋን አለ። ከዚህ በላይ ምን አለ? ምን አለ? እዚህ አካባቢ ባንመጣኛ ቤተክርስቲያን፣ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ ወንጌል ትሰብክ ነበር እንዴ? እዚህ ክርስቲያኖች ባይኖሩ፣ እዚህ ካህናት ባይኖሩ፣ እዚህ ምዕመናን ባይኖሩ፣ ይኸው እግዚአብሔር በእኛ በኩል መንግስቱን አሰፋ። ስሙ የተመሰገነ ይሁን። የእርሱ
እኛ ኢትዮጵያውያን ክርስቲያኖች ምን የለብንም በሉኝ፣ ምን የለብንም በሉኝ። የኋላ የታሪክ የነውር አሻራ የለንም። የምንታወቀው ድንጋይ መቅደስ ስናደርግ ነው። ድንጋይ አንስተን እንደ ቃየል ስንገል አይደለም። ድንጋይ መቅደስ ስናደርግ አባታችን ላሊበላ ምስክር ነው። ምንታወቀው በዚህ ነው። ምንታወቀው ምድረ በዳ ወንጀል የሚሰራባቸውን አካባቢ አጽድተን የእግዚአብሔርን መቅደስ አቁመን መስቀል ሰቅለን ትውልድ ለእግዚአብሔር እንዲገዛ ስናደርግ ነው። የኢትዮጵያ ቤተክርስቲያን የምትታወቀው በዚህ ነው። ተልእኮን ሰጠን እግዚአብሔር። ለእሱ እንደ መላክ ያለ ምንም ጸጋ የለም ወዳጆቼ፣ ምንም ክብር የለም፣ ምንም ደስታ የለም። ለእግዚአብሔር እንደ መላክ ያለ ስንቱ ለፖለቲከኛ የላክ የለም፣ ኤሊቲዮን የለም። ላልገባው ፖለቲካ ህይወቱን አሳልፎ ይሰጥ የለም። ስንቱ ላልገባው ላልተረዳው ፖለቲካ ጉዳይ ቲክቶክ ላይ ምናምን ላይ ተቀምጦ ሲሰዳደብ ከሰው ይወጣል እንደ ስድብ እስኪባል ድረስ የሚዘገንኑ ስድቦችን ሲያወራ ሲናገር ያመሽ የለም። እኛ ይኸው እያሸበሸብንለት ነው። በአፋችን የእሱ ምስጋና ሞልቷል፣ በከንፈራችን ወንጌል ሞልቷል፣ በጆሮአችን የእግዚአብሔር የህይወት ድምፅ መጥቷል። ስሙ የተመሰገነ ይሁን። ከዚህ የሚበልጥ ምንም የለም። አዎ ብልቶቻችን ሁሉ ከብረው ለእግዚአብሔር እንዲላኩ እውነት ነው። አካሉ ከሆነ ለማን ነው የምንላከው? የእግዚአብሔር አካል ለማን ነው መላክ ያለበት? የእግዚአብሔርን አካል ማን ነው ሊጠቀምበት የሚገባ? መቅደሱን ማን ነው ሊጠቀምበት የሚገባ? ማንም ከእግዚአብሔር ውጪ የተሰጠን ይሄ ነው። አዲስ አካል የመጨረሻው እግዚአብሔር ለቤተ ክርስቲያን ክህነትን ሰጠ። እስቲ ክህነትን ሰጠ በሉ። አልሰማኋችሁ? ለቤተ ክርስቲያን ክህነትን ሰጠ። ደስታችን ይሄ ነው። ይኸውላችሁ ምን አለ ጌታችን? በምድር ላይ ኃጢአቱን ይቅር ያላችሁት ኃጢአቱ ይቀርለታል፣ በምድር ላይ ኃጢአቱን የያዛችሁበት ተይዞበታል አለ። ይህ ክህነት ክርስቲያኖች በደንብ አዳምጡኝ፣ በደንብ አሁን ማህበራዊ ሚዲያችንም ዘግናኝ ሁኔታ ላይ ያለ ይመስለኛል። ማለት የተረዳንም አይመስለኝም ብዙ ነገር። እኛ የሆነ 2 እና 3 ካህን ወይም 2 እና 3 መነኩሴ ነውር ሲሰራ ሊታይ ይችላል። ሰው ነው። በተጠራበት ጥሪ ታምኖ ሳይገኝ ቀርቶ ሊሰበር ይችላል። እግዚአብሔር ለመምሬ ገሌ ቅስና ባልሰጠውት ኖሮ ብሎ የሚጸጸት አምላክ የለንም። እኛ የለንም። ባልሰጠውት ኖሮ አይደለም። ሰው ነው እንዲህ የሚል። እግዚአብሔር በሰጠው ግን ካህኑ ይጠየቃል። በምን ይጠየቃል? መክሊቱን ሲቀብር ይጠየቃል። ይጠይቀዋል። እግዚአብሔር አደራ ሰጥቼ ነበረ መክሊትን ቀብረሃል፣ ይጠይቀዋል። እኛ ክህነታችን ነውር የለውም። የማን ክህነት ነው በሉኝ? የኛ ክህነት የክርስቶስ ክህነት ነው። የማንም አይደለም። የፍጡር ክህነት አይደለም ያለን። በፍጡር ውድቀትና መነሳት የሚነሳና የሚወድቅ ክህነት የለንም። ክህነታችን የክርስቶስ ነው። የሚራራ ሊቀ ካህናት ክርስቶስ ለቤተ ክርስቲያኒቱ ካህን ነው እና ካህናቱ በዚህ ክህነት ነው የሚሰሩት፣ በማንም አይደለም። በዚህ ክህነት ነው የሚሰሩት። እስቲ አባ ይፍቱኝ ስትሉ ምንድን ነው ብላችሁ ቄሶቹ ማን ይፍታ ነው የሚሉት? እኔ ብሎ ያውቃሉ? በቃ አይሉም። የሚሰራው እግዚአብሔር ነው። እግዚአብሔር ካህኑ ቢጎድል ስለ እናንተ እምነት ይሰራዋል። የእሱን ጉድለት ራሱ ይጠይቀዋል እግዚአብሔር ክህነትን ስለሰጠን። እኛ እኮ እድለኞች ነን። ብንታመም እኮ ምንጮህበታለን። ብንታመም እኮ እግዚአብሔር ለህመም አይስጠንም። ግን ታመን እንኳ እህቶቻችን ታመው ወንድሞቻችን ታመው ጋኔን ምናምን ሲያሰቃያቸው መጥተው እኮ የሚጮሁበት የሚያርፉበት እኮ አላቸው። ምን ብትሉኝ ክህነት፣ መስቀሉ የሚሰራው በክህነት ነው። ሰጠን እግዚአብሔር ይሄ ነው ሰጠን። ወዳጆቼ የእኛ ደስታ ይሄ ነው እና እግዚአብሔር የከለከለን ነገር ያለ እንዳይመስላችሁ። መራብና መጠማት ክርስቶስም እኛን በመምሰሉ እኛን በመሆኑ ተራበ ተብሎ ተጽፎለታል። እውነት ሐሰት አልተጻፈለትም? ጌታ ተራበ፣ ጌታ ተሰደደ ተጽፎለታል። የሰው ልጆች ደስታ ሊሆኑ ስለዚህ ክርስቲያኖች የእኛ ደስታ ይሄ ነው። የት ላይ እንደተዘራን አስቡ። መስቀል ላይ። እስቲ መስቀል ላይ በሉ። 1-2 ነገሮች ነግሬያችሁ ለጠቅለል ትምህርት ነው። መስቀል ላይ እስቲ ደግማችሁ መስቀል በሉ። አዎ መስቀል። አሁን ብዙ ሰው የሚያስበው መስቀልን እንደ ቅርጹ ነው፣ እንደዚህ ብቻ ነው የሚያየው እና የሚታየው አንዳንዱ እንጨትነቱ፣ አንዳንዱ ብረትነቱ። ክርክሮቻችንም እሱ ነው። ብዙ ጊዜ መስቀል መሳም ይቻላል አይቻልም። ውጭ ያሉ ሰዎች እናንተ ምናምን እንጨት ትስማላችሁ ይሉናል መስቀል ስንሳለን እና ሰው የሚመለከተው መስቀል ቅርጹንና ውጫዊ እንትን መልኩን ነው። አንድ ታላቅ የቤተክርስቲያን አባት ግን ይላል፣ ይስሐቅ ሶርያዊ ይባላል። በእኛ ቤተክርስቲያን ይታወቃል። ማር ይስሐቅ የሚባል የመጽሐፍተ መነኮሳት መካከል አንዱ በስሙ የተደረሰለት ታላቅ አባት ነው።
የሶሪያ አባት ነው። ይህ አባት ምን ይላል? መስቀል የምስጢር ደጅ ነው ይላል። እስቲ በሉ መስቀል በሉ። የምስጢር ደጅ ነው። አሁን መስቀልን በደንብ ሳሉት ህሊናችሁ ላይ። ያው አባቶችም ይዘዋል። ብዙ አባታችን ከፊታችን አሉ ይዘውታል መስቀሉ እና ሳሉት ህሊናችሁ ላይ መስቀሉ እና መስቀሉን ስትስሉት ጌታችን ኢየሱስ ክርስቶስ ታች እግሩ የተቸነከረበት ቦታ አለች አይደል? ስዕሉ ላይ ታችሁት ከሆነ እግሩ ተጠላልፎ በመስማር የተመታበት ቦታ አለ አይደለም? ከዛ ከፍ ስትሉ ደግሞ ጉልበቱ እንዲጥፍ ብላ የምትታየለችም። እኔ እንደውም በጣም የሚገርማችሁ የታጠፈውን ጉልበቱን ሳይ አንጀቴ ይላወሳል። እግዚአብሔር በሚያውቀው ማለት ነው። በጣም በቃ እንዴት ነው የምንረዳው ይህን መስቀል? ተመልከቱ። ከዚያ ከፍ ስንል የተወጋ ደረት አለ፣ ቀኝና ግራ ደግሞ ችንካር አለ፣ ከዛ ደግሞ አክሊለ ሦክ አለ። ይሄንን ነው ምስጢር የሚለን ይስሐቅ። ምስጢር ነው ይላል። አንድ ክርስቲያን በ40ና በ80 ቀኑ ሲጠመቅ ቤተክርስቲያን ስታጠምቀው የክርስቶስ እግር ጋር አስጠጋችሁ ማለት ነው። እየሰማችሁ ነው አይደል? ምኑ ጋር አልኳችሁ? እግሩ ጋር። ልክ ከተጠመቀ በኋላ ደግሞ ሜሮን ትቀባለች አይደል? ቤተክርስቲያን በሜሮን ደግሞ ስታከብረው ወደ ጉልበቱ ታስጠጋዋለች። ፕሮሰስ ነው፣ ዝም ብሎ አይደለም። መዳን ነው፣ የመዳን ጉዳይ ነው። ወደ ጉልበቱ። ከዚያ ቤተ ክርስቲያን ወስደን ያስጠመቅነው ሜሮን ከተቀባ በኋላ ወዴት ነው የምንወስደው? ክርስቲያኖች ሕፃናት ወዴት ነው የምንወስደው? ወደ ቤተ መቅደስ። ምን ልናደርግ እንወስደዋለን? ስጋው ደግሞ እንዲቀበል አይደል? ልክ ደግሞ ስጋው ደግሞ ስታቀብለው ደረቱ ጋር አስጠጋችሁ ክርስቶስ። የቱ ጋር እንዳለን አያችኋል? ደረቱ ጋር። ይሄ ነው ደረቱ ጋር ዮሐንስ የደረሰበት ቦታ ነው። የክርስቶስ ልብ አለን የሚለው ቅዱስ ጳውሎስ ይሄንን ነው። ደረቱ ጋር ከደረስን በኋላ ድንገት በተለያዩ ምክንያቶች ከቤተ ክርስቲያን የጠፉ ሰዎች ደግሞ ከቤተ ክርስቲያን ጠፍተው ሲመለሱ ቤተ ክርስቲያን የምትመልስበት መንገድ ንስሐ ይባላል። ይሄ ምስጢረ ንስሐ ደግሞ በቀኝ እጁ በኩል ያለው ችንካር ነው። የቀኝ እጁ ችንካር ምስጢረ ንስሐ ይባላል። እዚያ ላይ እንሰራለን። በሩ እኔ ነኝ የሚለው ክርስቶስ ነው። ካህኑ ንስሐ ከሰጠ በኋላ ተመልሰ ወደ ደረቱ የምትገባው በክርስቶስ ቀኝ እጅ በኩል ነው። ይህን የሰጠን እግዚአብሔር ስሙ የተመሰገነ። ይህ ነው የኛ ደስታ። ይሄ ደግሞ የግራ እጁ ችንካር ደግሞ ምስጢረ ቀንዲል ይባላል። እናንተ በተለምዶ ቅባ ቅዱስ የምትሉት ማለት ጭንቀት ሲገጥመን፣ ደዌ ስጋ ሲገጥመን አባቶቻችን እኛን ይሄ ጭንቀታችንን፣ ደዌያችንን፣ ስጋ ደዌያችንን የሚያረቁበት ምስጢር የሚፈጸምበት ከዚህ እጁ ነው የፈሰሰልን። ከዚህ አክሊለ ሦክ ነው። ይሄ አክሊለ ሦክ እንደ አበባ ጉንጉን የተቀመጠ እንዳይመስላችሁ በመዶሻ እየመቱ ነው ያስቀመጡት አናቱ ላይ። እንደውም አንዱ ይገርማቸዋል። አንዱ የቤተክርስቲያናችን መጽሐፍ የክርስቶስ መሀል አናት ላይ የተመታው ሾህ ልቡ ጋር ነው የደረሰው በውስጥ በኩል። ይሄ ለማን የሆነው? ለእኛ። ይሄ ምንድን ነው ብትሉኝ የኦርቶዶክሳዊ ትዳርና ክህነት ነው። በነገራችን ላይ ኦርቶዶክሳዊ ባለ ትዳሮች ትዳራችሁን ጠብቁ፣ ተጠንቀቁ። በተለያየ ትንንሽ ጉዳይ ትዳራችሁን አትፍቱ። አንድ ኦርቶዶክሳዊ ባለ ክርስቲያን ጋብቻ ሲፈጽም ቤተክርስቲያን መጥቶ በስርዓተ ቁርባን ጋብቻ ሲፈጽም አክሊለ ሦኩ ጋር ደርሷል። ለዚህ ነው ቅዱስ ጳውሎስ ክርስቶስ ቤተክርስቲያንን እንደወደዳት ባል ሚስቱን እንዲሁ ምን ይበላት? ይውደዳት። ሚስት ደግሞ ቤተክርስቲያን ለክርስቶስ እንደተገዛች ሚስት ደግሞ ለባሏ ምን ትበል? ትገዛለት። መውደድ ከእርሱ ነው፣ መገዛት ከእርሷ ነው። ይሄ ነው ለክህነት ለትዳር ስንታመን እዚህ ጋር ደርሰናል። ይሄን ሰጥቶናል እግዚአብሔር። የኛ ደስታ ይሄ ነው። አንድ ታሪክ ነግሬያችሁ ላብቅ። ታሪኩ እውነተኛ ነው። የሩማንያ ኦርቶዶክስ ቤተክርስቲያን ውስጥ የተፈጠረ ነው እና የሩማንያ ኦርቶዶክስ ቤተክርስቲያን የዛሬ 60 ዓመት አካባቢ ነው የኮሚኒስቶቹ ርዕዮተ ዓለምን ይገዛ በነበረበት ዘመን ነው። የኮሚኒዝም ደግሞ ርዕዮተ ዓለም የሶሻሊዝም ኮሚኒዝም የሚባለው ርዕዮተ ዓለም በጣም ከባድ ነው። እግዚአብሔር የለሽ ነው። የእኛ ስላሴ ማርክስ ሌኒንና ኤንግልስ ናቸው ብሎ ቅዠት ውስጥ የገባ አንድ ትውልድ ነው እና ሩማንያ የዚህ አካል ስለሆነች ሕግ አውጥታ ነበር። ክርስትና ወንጀል ነው። ክርስቲያንም ሆኖ መገኘት ወንጀለኛነት ነው። ክርስቲያኖችንም መርዳት ወንጀል ነው። በጣም ከባድ አይደለም? በዚህ ዘመን ካህን ሆኖ የሚኖር አንድ አባት ነበር እና ይሄ ካህን 2 ልጆች አሉት። እድሜው በጣም ትልቅ ነው፣ ሸምገል ብሏል። 2 ልጆቹ ሴትና ወንድ ናቸው። አግብተው የልጅ ልጆች እንዲያይ አድርገውታል። እሱ በዚህ ዘመን ካህን ነው። አንድ ቀን ወታደሮች መጡና ወሰዱት ወደ እስር ቤት። ሕግ ጥሷል። የሩማንያ ሕግ ያወጣውን መንግስት ያወጣውን ሕግ ጥሷል። ካህን ሆኖ ተገኝቷል። እስር ቤት ወረወሩት። በሌላ ቀን ወንድ ልጁን ወስደው እስር ቤት፣ በሌላ ቀን ሴት ልጁን ወስደው እስር ቤት
እስር ቤት በሙሉ። ከዚያ አንድ ቀን መርዶ ሰማ። እስር ቤት ሆኖ ወንድ ልጅ እኮ እንደታሰረ ሞቶ መንግስት ቀበሩ አሉት። ሌላ ሀዘን። ቢያንስ መሞቱ ብቻ አይደለም ቆሞ እንኳን እንዲቀብር አልፈቀዱለትም። ሌላ ሀዘን። በሌላ ጊዜ ደግሞ መጡና ሴት ልጅ የሚከራከርላት ጠፍቶ ተፈርዶባት 20 ዓመት ወይን የወረደች አሉት። ወር ባልሞላ ጊዜ ሌላ ሀዘን። አንድ ቀን ተማሪዎቹ መጥተው ሊጠይቁት መጡና አባታችን መምህራችን አንተም በመታሰር ወንድ ልጅ በመሞቱ ሴት ልጅ 20 ዓመት ስለተፈረደባት ባለቤትህ አብዳ አይምሮዋን ራሷን ስታ አገር ጥላ ወጥታለች። በዚህ ምክንያት የልጅ ልጆች የሚመግባቸው የሉም። እንደምታውቀው ክርስቲያኖችንም የረዳ ወንጀል ነው ስለሚባል እነዚህ ልጆች እንደ ክርስቲያኖች ስለሚታዩ የሚረዳቸው ስለሌለ ከቆሻሻ ገንዳ ሲመገቡ አየናቸው አሉት። ይህን ሁሉ የሰማ ሰው ምን ሊያስብ ይችላል? አስቡት። እና አንድ ቀን እነዚህ ደቀ መዛሙርት ተመልሰው ሲመጡ እስር ቤት ውስጥ ሆኖ ታራሚዎችን ሰብስቦ ወንጌል ይሰብካል። እና የሚሰብክበት ርዕስ ሁልጊዜ በጌታ ደስ ይበላችሁ የሚል። እስቲ በሉ ሁልጊዜ በሉ እስቲ በጌታ ደስ ይበላችሁ። እብድ ነው እንዲህ መምህራችን አሉ። እኛ እንኳን የሰማነው እሱ የደረሰበት አይደለም። እኛ እንኳን የሰማነው ይህ ሁሉ መከራ መሸከም አቅቶን እግዚአብሔርን ይክደዋል ብለን ስናስብ ይህ ሁሉ መዓት ወርዶበት ጭራሽ ብሎ በጌታ ደስ ይበላችሁ ብሎ ያስተምራል እንዴ ብለው እስኪ አስተምር ጨርሰን እንጠይቃለን አሉ። አስተማረ፣ ጨረሰ። ከዛ መምህራችን ይህ ሁሉ ደርሶብህ በዚህ ርዕስ እንዴት ታስተምራለህ አሉት። እኔ የምላችሁ ያስተማርኳችሁን ታምናላችሁ? አዎ። ትንሣኤ ሙታን እንዳለ ታምናላችሁ? አዎ። ታምናላችሁ? አዎ። እንግዲያውስ አለ እኔ ደስ የሚለኝ እኔ ስላገኘው ብቻ አይደለም። እኔ አለ አሁን በመታሰሪ ምክንያት ወንድ ልጄን አልቀበርኩትም፣ ሴት ልጄም አልተከራከርኩላትም፣ ባለቤቴንም አላዳንኳትም፣ የልጅ ልጆቼንም አልመገብኳቸውም። ይሄ እንደ ሰው ልብ ይሰብራል አለ። እንደምን? እንደ ሰው። ተመልከቱ። እኔ ግን ሰው ብቻ አይደለሁም አለ፣ ክርስቲያን ነኝ አለ። ክርስቲያን ብቻ አይደለሁም፣ ካህን ነኝ አለ። ስለዚህ ሀዘኑን ማስተናገደው እንደ ሰው ብቻ ሳይሆን እንደ ክርስቲያን፣ እንደ ካህን ነው። ሀዘን ሲገጥማችሁ እንደ ሰው አስተናግዱ። እሺ ክርስቲያኑ፣ እንደ ሰው ብቻ አታስተናግዱ። ተስፋ አትቁረጡ። ሰይጣን ክፉ ነው። እድል አትስጡት። እንደ ክርስቲያን አስተናግዱት ሀዘናችሁ። በዚህ ደስ ይለኛል። ስለዚህ አለ ወንድ ልጃቸው እስር ቤት ሳይገቡ ቀርተው በመኖራቸው ወንድ ልጅ ሞቶባቸው አልቅሰው ስለቀበሩ አባቶች ደስ ይለኛል። ሴት ልጆቻቸውን ተከራክረው ነፃ ስለወጡ አባቶች ደስ ይለኛል። ባሎቻቸው በመኖራቸው ሚስቶቻቸው ጤነኛ ስለሆኑላቸው አባቶች ደስ ይለኛል። አያቶቻቸው አጠገባቸው ሆነው ስለሚመግቧቸው የልጅ ልጆቼ በእነዚህ አይን መለከትና ደስ ይለኛል። ከሁሉ በላይ ግን በክርስቶስ ደስ ይለኛል አለ። ምክንያቱም እኔ ባልቀብረውም በአልዓዛር መቃብር ተገኝቶ እንባውን ስለ ፍቅሩ ያፈሰሰ ጌታ እኔን አባቱን ወክሎ የልጄ መቃብር ጋር ቆሞ እንዳነባለት አምኜ በዚህ ደስ ይለኛል። ያቺ ሴት ልጄን አልጠይቃትም ሄጄ፣ ነገር ግን የአባት እናት እንደሌላቸው ልጆች አልተዋቸውም ያለ ጌታ እኔን አባቷን ወክሎ እዚያ እስር ቤት እየተገኘ ለልቧ መጽናናትን እንደሚሰጥ አምኜ በዚህ ደስ ይለኛል። በዚህ ደስ ይለኛል። የልጅ ልጆቼ ከቆሻሻ ገንዳ ይመገባሉ ብላችሁኛል። ከዚያ መመገብ ባክቴሪያ ነው፣ ባክቴሪያ በሽታ ነው፣ በሽታ ለሞት ይዳርጋል። እኔ ግን ለስሙ የታሰርኩለት ጌታ እነዚህን የልጅ ልጆቼን በንጹህ እጁ እያከመ ጤናቸውን እዚያ ስለሚጠብቅልኝ በዚህ ደስ ይለኛል። ከሁሉ በላይ አለ እናንተ እኔን የምትጠይቁኝ እስር ቤቱ ሲፈቅድላችሁ በሱ ሰዓት ብቻ ነው፣ ወረፋ ጠብቃችሁ ነው። እናንተ ካልመጣችሁ እኔን የሚጠይቀኝ የለም። በተዘጋ በር ነው የምኖረው። ነገር ግን ሐዋርያትን በተዘጋ በር ገብቶ ሰላም ለእናንተ ይሁን ያለ ጌታ ወረፋ ሳይጠብቅ እዚህ እየገባ የደረሰብኝን ሐዘን ስለ ስሙ እሱ በልቤ ውስጥ እያጽናና ያንን እያወጣ ሁልጊዜ በጌታ ደስ ይበላችሁ ብዬ ስለማስተምር ይህን ጉልበት ስለሰጠኝ እርሱ ደስ ይለኛል። ክርስቲያን በእግዚአብሔር ደስ ይበላችሁ። በማጉደልም በመሙላትም በማጣትም በማግኘትም በስደትም በረፍትም በምንም ጉዳይ ሁልጊዜ በእግዚአብሔር ደስ ይበላችሁ። በእርሱ ያለ ደስታ የማንነጠቀው ደስታ ነው። አምላካችን እግዚአብሔር የልባችንን ደስታ እንዲሞላልን በጎና መልካም ፈቃድ ይሆንልን። የሰማነውን በልባችን ያስቀምጥልን። የእግዚአብሔር ቸርነት አይለየን። የብፁዕነታቸው ጸሎት ይጠብቃል። ቃሉን እንድንሰማ ድምፁን እንድንሰማ የረዳን የቃሉ ባለቤት አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን።